NFG Media የጌታ ስም ይባረክ። መዝሙር በቅንፍ 78 በጌታ በኢየሱስ ስም አነባለሁ። ከ7 ጀምሮ ያለው ከ7 እስከ 72 ቁጥር ናት። በጌታ በኢየሱስ ስም አነባለሁ። እንደዚህ ነው። ዳዊትንም ባሪያውን መረጠው፣ ከበጎቹ መንጋ ውስጥ ወሰደው። ከሚያጠቡ በጎችም በኋላ ባሪያውን ያዕቆብን ርስቱንም እስራኤልን ይጠብቅ ዘንድ ወሰደው። በልቡ ቅንነት ጠበቃቸው፣ በእጁ ብልሃት። ስለ ዳዊት አመራረጥ ነው የሚናገረው አይደል? ክፍል ባሪያውን ዳዊትን ምን አደረገው? መረጠው። ከየት መረጠው? ከበጎች መንጋ ውስጥ ምን አደረገው? ወሰደው። አቤት እግዚአብሔር አመራረጥ! እንደ ሰው ቢሆን የበግ እረኛ ይመረጣል? አይመረጥም። የበግ እረኝነት ማለት እኮ ማየምነት ነው። በቃ ማንም ዝም ብሎ ያልተማረ ምናምን በቃ እሱ እኮ በግ ጠባቂ ነው ምናምን እየተባለ አይደል የሚናቅ ነው በሀገራችን ደረጃ ማለት ነው። እግዚአብሔር ግን ሲመርጥ ከተናቀ ስፍራ የተናቀው እንዴት አድርጎ እንደሚመርጥ መረጠ። እነ ዳዊት ቤት ሊመረጡ የሚገባቸው የዳዊት ወንድሞች አሉ። ትከሻ ሰፋፊዎች አይደል? ሰፊ ትከሻ ያላቸው፣ ቁመታቸው የረዛዘመ፣ በሰው ዓይን ፊት ሲታዩ የሞሉ ውይ ብሎ ያንን እንኳን ቃሉ በምድር ላይ ጠብ የማይለውን ትልቁን ነቢይ ምን ያደረጉ ያሳቱ እንደነ ኤልያብ ያሉ ሊመረጡ ጎላ ያሉ እያሉ እግዚአብሔር ግን ሊመርጥ የት ሄደ? ወደ በጎች በረት። ስሙ ይባረክ። እዛ የበጎች በረት ማን አለ? ከበጎች ጋር ማን አለ ሲባል ማን አለ? ዳዊት። ከቤቱም ትንሽ ደግሞ እንደው እግዚአብሔር እዛ ጋር አይቶ ይመጣል ባልተባለበት ስፍራ የተገኘ እግዚአብሔር ከዛ ሰው ጋር ምን ነበረው? ጉዳይ ነበረው። ወገኖቼ እግዚአብሔር ከእናንተ ጋር ፕሮግራም ካለው የእናንተ ማንነት እግዚአብሔርን አያግድም፣ አይከለክልም። ማንም ሁኑ፣ ምንም ሁኑ፣ የትም ሁኑ፣ ብቻ እግዚአብሔር ፕሮግራም አለኝ ከሱ ጋር፣ አጀንዳ አለኝ ከሱ ጋር ካለ በቃ አትታጣም። የትም ጋር ያጣ እግዚአብሔር የትም ጋር ያጣሽ። ያለሽበት ያለበት ድረስ ይመጣል። እግዚአብሔር ሁልጊዜ የሚያስገርመኝ የዳዊትን ብቻ አይደለም። ከዳዊት በፊት የነበረው ማን ነው? ሳኦል ነው አይደለም? ከዳዊት በፊት የነበረው ንጉሥ ሳኦል ነው። ሳኦል ራሱ እኮ የተመረጠው የሚያስገርም እጁ መመረጥ ካለበት ስፍራ አይደለም። የት ነው እሱ ደግሞ የተገኘው? አህያ ሲፈልግ። አይገርምም? አሁን አህያ ፈላጊ ከአህያ ጋር የሚውል ሰው ይመረጣል ብላችሁ ታስባላችሁ? ያውም እኮ በምድራዊ ንጉሥ ወይም በምድራዊ የታወቀ ሰው እኮ አይደለም። በነገስታት ንጉሥ፣ በጌቶች ጌታ፣ ሃሌሉያ፣ በዛ ታይቶ መመረጥ። እሱ እውቀት ያለው ስለ አህያ፣ እግዚአብሔር ደግሞ በሱ ላይ ያለው አጀንዳ፣ በሱ ላይ ያለው ዓላማ አህያ መጠበቅ ሳይሆን ንግስና። አሜን ነው። ጌታ ስሙ ይባረክ። ንግስና እና የሚገርመው እግዚአብሔር አምላክ ልክ ሳኦል ወደ ሳሙኤል ሲመጣ አህያውን ፍለጋ ሲመጣ ነቢይ ብሎ ነው። ነቢዩ ይነግረኛል አህያ የት እንደጠፋ ነቢዩ ይነግረኛል ብሎ ነው ደስ ያመጣ። ይሄ አንተ አጀንዳ አለው። አሁን ይሄ ሰዓት አለ። ከዛ በኋላ እናንተም እንደሱ ነው የምትሉት። እሺ አሁን ይሄ ሰዓት አለ። ያንተን አጀንዳ የምትጥልበትና የእግዚአብሔርን አጀንዳ የምትይዝበት ሰዓት ነው። አሜን። ዛሬ ያንተን አጀንዳ ጥለህ የእግዚአብሔርን አጀንዳ የምትይዝበት ጊዜ ነው። በሉና ንገሩት እስኪ። የእኛን አጀንዳ እግዚአብሔር ያስጥለን፣ የራሱን አጀንዳ ዛሬ ያስይዘን። ክብር ለኢየሱስ ይሁን። የእግዚአብሔር አጀንዳ የከበረ ነው። የእኛ አጀንዳ ግን ወገኖች የሰው አጀንዳ አህያ ከአህያ ጋር ከአህያ ኋላ መሮጥ የሰው አጀንዳ።
እግዚአብሔር ደግሞ ይሄ የኔ አጀንዳ ሲባል አይ እኔ እኮ አንተ አህያ እየጠበቅ ዘመንን እንድጨርስ አይሆን ምፈልግህ ለትልቅ ክብር ነው። ኢየሱስ ጌታ። ያውም ደግሞ የእስራኤልን ሕዝብ ምን እንድታረግ እንድታስወጣ እንድታስገባ የመረጥኩትን የወደድኩትን ሕዝብ። ሃሌሉያ! ይሄ ነው የኔ ምርጫ ለእግዚአብሔር። ክብር ለኢየሱስ ይሁን። አያችሁ እግዚአብሔር በሱ ላይ ያየው አጀንዳ ይሄ መቼ ነው ያየው ብትሉት ሳኦል ወደ ሳሙኤል ሳይመጣ አንተ ወደዚህ ሳትመጣ በፊት እግዚአብሔር ስለአንተ አጀንዳውን አውጥቶ ጨርሷል። እግዚአብሔር የጨረሰውን አጀንዳ ማንም አይከለክልም፣ ይፈጽማል። በሕይወት ምን ይላል? ይፈጸማል። ኢየሱስ ጌታ ነው፣ ይፈጸማል። የትም ሁን የትም ሁን እግዚአብሔር የሚሰወርበት ስፍራ የለውም። ሳኦል የእግዚአብሔር ሐሳብ ከተነገረው በኋላ ሳሙኤል ከነገረው በኋላ ምንድን ነው ያደረገው? የተመረጠው ሰው የታለ ታዲያ? እግዚአብሔር የሾመው ሰው የታለ ታዲያ? ብራም ሲባል እሱ ምንድን ነው ያደረገው? እንስራ ስር ምን አደረገ ነው የሚለው? ተሸሸገ። አጀንዳውን ማንም አያስቀይረውም ነው የሚላቸው። ተደበቀ። ከተደበቀበት ስፍራ አለ እግዚአብሔር ለጊዜው ከማን ከሰዎች አይን ምን ብሏል? ተደብቋል፣ ተሰውሯል። ከእግዚአብሔር አይንስ አልተሰወረም። እግዚአብሔር እንዳለ ተሸሽጓል አለ እግዚአብሔር። ሃሌሉያ! የተሸሸገውን ስቦ ለአጀንዳው የሚያወጣ ጌታ ዛሬ በእውነት ከተደበቃችሁበት ከተሰወራችሁበት ራሳችሁን ከደበቃችሁበት እኔ ምናምን ብላችሁ በቃ ከዚህ በኋላ እንዲህ ነው መሆኑ ምናምን ብላችሁ ከዘጋችሁት ነገር ዛሬ ጌታ ያወጣችኋል፣ ወደ ራሱ ሀሳብ ያወጣችኋል። ምክንያቱም እግዚአብሔር በእናንተ የከበረ አጀንዳ አለው። ክብር ለኢየሱስ ይሁን። አሜን። አህያ እየተከተልክ ወይም ደግሞ በግ እየሸጠ ከበጋ የኖርክ በዛው እንድትቀጥል ይሄ እግዚአብሔር ሀሳብ አይደለም። እግዚአብሔር የከበረ ነገር አለው። እግዚአብሔር የከበረ አጀንዳ ዓላማ አለው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ፕሮግራም በሕይወት ካለ እግዚአብሔር ፕሮግራም በሕይወትሽ ካለው ምን አለ? ትግል አለ። አታልፍም የሚል ነገር አለ። የሚገርመው ያ ትግል አላሳልፍም የሚለው ትግል አታልፍም የሚለው ትግል የሚገርማችሁ የእግዚአብሔር ፕሮግራም በእናንተ ላይ ካለ እግዚአብሔር ያንን አታልፍም የሚለውን ነገር አስጥሶ ያሳልፋል። ወደ ሀሳቡ እግዚአብሔር ያመጣል። እግዚአብሔር ያመጣል ያለው አይቀርም። ምንም አይነት ነገር ሊሆን ይችላል። ያ ነገር እንደው የማይሆን የሚመስል የሚያስመስል ነገር በሕይወታችን ሊኖር ይችላል። አይመስለኝም፣ በቃ እንደዚሁ ቀጥላለሁ አይመስልም ምናምን የሚል ሁኔታዎች ላይመስሉ ይችላሉ። ልንገራችሁ፣ ከሁኔታ በላይ መስራት የሚችል እግዚአብሔር ይሰራል። ኢየሱስ ጌታ፣ ማንም የማያስቆመው እግዚአብሔር። ክብር ለኢየሱስ ይሁን። ሃሌሉያ። ማንም ወገኖቼ፣ ምንም አይነት ሁኔታ የእግዚአብሔርን ሀሳብ ማስቆም አይችልም በፍጹም። ጌታ ይባላል። ትግል የለም አይደለም፣ ሰልፍ የለም አይደለም። የሚገርማችሁ ሰልፉን ግን ድል አድርጎ የሚያሳልፍ ጌታ ከኛ ጋር አሜን። ለዚህ እግዚአብሔር በሕይወት ያለው ነገር በፍጹም መሆኑ አይቀርም። ጌታ ስሙ ይባላል። ስለዚህ ነው ዳዊትን ምን አደረገው? መረጠው፣ ከበጎች መንጋ ውስጥ ወሰደው። ከሚያጠቡ በጎችም በኋላ ባሪያውን ያዕቆብን ርስቱንም እስራኤልን ይጠብቅ ዘንድ። ሃሌሉያ። ከዛ በልቡ ቅንነት ምን አደረገ? ጠበቃቸው። በእጁም ብልሃት ምን አደረገ? መራቸው። እግዚአብሔር ይምራል። በእግዚአብሔር መመራት ይሆንልን። በእውነት ወገኖቼ ስሜታችን አይምራል። እኛነታችን፣ እውቀታችን ወይም ደግሞ ሌላ የሰው ድምፅ ምናምን አይምራል። እግዚአብሔር ይምራል። መራቸው ወገኖቼ። እግዚአብሔር ሲመራ አመራሩ ድንቅ ነው።
ማስወጣት ማስገባቱ እግዚአብሔር ድንቅ ነው። ስሙ ለዘላለም ይባረክ። እግዚአብሔር ይምራል። በእግዚአብሔር መመራት ይሆንልን። አሜን። በእግዚአብሔር መመራት ይሆንልን። ዳዊት ስለ እግዚአብሔር እረኝነት ጠንቅቆ ስለሚያውቅ ነው ምን አለ? እግዚአብሔር ምን ነው? ጌታ ስሙ ይባረክ። እግዚአብሔር እረኛ የሆነ ሰው ምንም አያጣም። እግዚአብሔር አመራሩ ሲያምር ሲችልበት፣ በየት በኩል እንደሚመራ ሲችልበት፣ እግዚአብሔር ሲናገር ከሁኔታ ጋር አይናገር፣ ሁኔታ አይታ አይናገር። እግዚአብሔር አምላክ ሁኔታ ግራ ገባው። እግዚአብሔር እኮ ሁኔታ የእግዚአብሔርን ሀሳብ አያስለውጠውም። ስለዚህ ከመጀመሪያ የመጨረሻ መናገር የሚችል እግዚአብሔር፣ ሃሌሉያ፣ እሱ እግዚአብሔር መሀል ላይ ያለውን ነገር እኔና እናንተ አንወቅ፣ ግራ እንጋባ፣ ምንተራመስ እንጂ እሱ እኮ ከመጀመሪያም ሲናገር ሊሆን ያለውን ነገር አውቆ ነው የሚናገር። ኧረ አሜን። ላያደርግ፣ ላይፈጽም፣ ላይሰራ እግዚአብሔር ይህ ድንገት እኮ እንደኔና እንደናንተ ሞቅ ብሎ ነው የተናገርኩት ይላል እንደ እግዚአብሔር። እኛ ሞቅ ሲለን ሞቅ የሚለው ቅስቅስ ስንል በቃ እሷስ የሚል ይመስላል። አይደለም። እሱ እግዚአብሔር ነው። እንደ እግዚአብሔርነቱ፣ እንደ አምላክነቱ፣ እንደ ሁሉን ቻይነቱ ይናገራል፣ ደግሞ ይፈጽማል። አሜን። ስለዚህ የተሸከምከውን የተስፋ ቃል ሁሉ እግዚአብሔር ምን ያደርገዋል ማለት ነው? ታምናለህ? እንዴት እንደሆነ ግን አጥብቅ። ግን እግዚአብሔር ነው ተናጋሪው። እግዚአብሔር በምንም መንገድ እግዚአብሔር የተናገረው ነገር ወገኖቼ ዝም ብሎ መንገድ ላይ አይቀርም። ኢየሱስ ጌታ። ኧረ አሜን። እግዚአብሔር ላይፈጽም አይናገርም፣ ላያደርግ። ስለዚህ ዛሬ እግዚአብሔር አምላክ በእናንተ ያስቀመጠውን አጀንዳ ሊያደርግ ያለውን ነገር ማንም ሳያስቆመው ምን ያደርጋል? አሜን። ይፈጸማል። አሜን። ይፈጸማል። አሁን ለሚያምን ሁሉ ይቻላል። ለሚያምን ሁሉ ይቻላል። ክብር ለኢየሱስ ይሁን። ሁላችንም እንቆምና እንጸልያለን።